ወደ ቀዶ ጥገና ክፍል እየገባን ነው። ሰርጀሪ አድርገው የጨረሱ ልጆች ልናይ ነው ማለት ነው። እስኪ ኑ ተከተሉ። Hello. How are you? Nice to meet you as well. Wow. Hello, ልግባ? ጋይስ እንደምትመለከቱት አሁን የኦፕን ሃርት ሰርጀሪ እያደረጉ ነው ያሉት። በአንድ ቀን ውስጥ 8 ልጆች ነው ሰርጀሪ አድርገው የጨረሱት ማለት ነው። እንደዚህ ስትመለከቱት ምን ያህል ተአምር እንደሆነ ነው የምትገነዘቡት ማለት ነው። ትልቅ ተአምር። እነዚህ ዶክተሮች ስጦታ ናቸው ለነዚህ ልጆች እውነት። እንግዲህ ወደ ኢትዮ ኢስታንቡል የተላኩት ልጆች 70 ልጆች ናቸው። በ45 ቀናት ማለቅ አለበት ተብለው ነው የተነገራቸው። የኢትዮ ኢስታንቡል ደግሞ ብሌሲንግ ዊክ በማለት ወይ ደግሞ የተባረከ ሳምንት በማለት በ10 ቀናት ውስጥ እነዚህ 70 ልጆች ለመጨረስ አላማ ይዘዋል ማለት ነው። በጣም ነው የሚገርመው። በአንድ ቀን ውስጥም 8 ልጆች ኦፕን ሃርት ሰርጀሪ አድርገው እንዲጨርሱ ያደረጋቸው ይህ ብሌሲንግ ዊክ ወይም ደግሞ የተባረከ ሳምንት የሚለው ኢኒሺዬቲቭ ነው ማለት ነው። ከጣሊያን የመጡ ዶክተሮችም አሉ። ከዛ ደግሞ ከኢትዮጵያ እዚሁ ተምረው እውቀታቸውን አዳብረው የብዙ ህፃናቶች ህይወት እያዳኑ ያሉ ብዙ ሰርጀን እና ዶክተሮችም አሉ ማለት ነው። ቴንክ ዩ ሶ ማች። በጣም ነው የሚገርመው። ለጥቁር አንበሳም ወደ 50 ልጆች ተልኳል። ወደ ልብ ማዕከልም በሃርት ቱ ሃርት ብዙ ልጆች እንዲታከሙ እየተደረገ ነው። መድኃኒታቸው እና ሳፕላያቸው የሚያስፈልጋቸው ነገር እንዲስተካከል እየተደረገ ነው ማለት ነው።